እንግዲህ ማስጠንቀቂያ መልእክት ነው ማለትም አዲስ የመጣ ስካም ነው። ይህም ስካም እንግዲህ በቪዲዮ ኮል ነው የማታውቁት የቪዲዮ ኮል ይደወለላችኋል። እናንተ አታገቢ እየተባልኩ ብዙ ነገር ተሰድቤበታለሁ። በማንነቴ በእናቴ በአካባቢ ተወለደች ሳታስቡ ድንገት ሰው ስለሆነች ወለደችው ምናምን እያላችሁ አታው ፈልጌ ነው የወለድኩት። የትም ውጪ እንኳን ወልዷለሁ። ካስገድዳ እኮ አይደለም እኮ ጆንዳሌንን ውጣብኝ ያለችው። በነገራችን ላይ ወንድ ልጅ ሴት ልጅ እሺ ተደፍራ የሚባለው ክፍት ነገር ስለሆነ እሺ በጉልበትም በምንም ደብድቦ ያለ ፍላጎት ይደፍራታል። ግደሉኝ ከወንድ ጋር ግደሉኝ። መልካም ነሽ የሚወደድ የሚያምርሽ እዚህ ያላችሁ ውጭ ያላችሁ እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። እባካችሁ ሚክም ብደውለት እንትን ብል አያነሳም። መብረቁም አያስገባኝም። ተስፋ የሚሉትም አያስገቡም። እቺ ውርሽዬ ናት ውርዬ የሚሏትም አታነብ መሰለኝ አታነሳም። እኔ አነጋግሩኝ፣ እኔ የሚሆነውን እነግራችኋለሁ። አንቺ ልጅ አታገቢ እየተባልኩ ብዙ ነገር ተሰድቤበታለሁ። በማንነቴ በእናቴ በአካባቢ በቤተሰቦቼ ሁሉ ተሰድቤያለሁ። በእርዳታ ዙሪያ ይሄ ምንድነው? የሰው ህይወት ይበልጣል፣ የሰው ህይወት ማዳን ከሁሉም ነገር ይበልጣል ብዬ አምኜበት ነው ያደረኩት። ደግሞ ማንም ብሎኝ አላቆምም፣ ማንም ብሎኝም አልቀጥልም። እሺ ልቤ ሲፈቅድ ነው። ኖ ቴዲ ለመሰለ ፎቶ የተለጠፈው ለማንኛውም ይኸው ማስረጃ አቅርብ ያለው እህታችን ተመልሶልሻል። ሌሎቻችሁ ተመልሶላችኋል። ማዘር ውሽዬ የምትባለው ድምዬ ነው ያልኳት እቺ ነች እና አናግሯት። እኔ ምን አውቃለሁ? ውሽዬ ናት ውርዬ ነው የሚሏት ነው ያልኩት። ይቅርታልኝ። ችግር የለውም ማዘራ። እኔ የምጠይቀው ጥያቄ እናት ተቋረጠ ይቅርታ ቤተኛ ነኝ አልሽ። አብሬ ነው ቤቴ ትመጣለች አልሽ። አለቀሽ ወርቄ ሁሉም ወስዳለች አልሽ አይደለም? እሷ ቤት ሄዳሉ ትሰጠኛለች። ጥያቄ አንድ ብቻ ነው። አይ አጠቃላችሁ እንትን ስለተናገራችሁ እኔን ከዚህም በፊት ታቁኛላችሁ። እኔ አላቅሽም። በቃ ይሄንን ነው የምፈልገው። ለምን እኔ አላቅሽም ባባዬ። እኔ አንድ ላይ አንድ ናቸው ስላሉ ይሄ እንዲጠራልኝ ስለፈለኩ እኔ ናቸው ስላሉ አይደለም እንዴ? ተይ እንጂ አንድ ናችሁ። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ እኔ ሲንጫጫ ወደኛ ስትመጡ እንዴ? ማዘር እርስዎ አሁን እናት ነው እህት ሀቅን ይፈርዳሉና የልጅውን ጸባይ ያውቃሉ። አሁን ሚዲያ ላይ ማን ጋር እዚህ ካዩት ማን ጋር አብራት እኔ ለሱ ሳይሆን ይኸውልህ ሚዲያ ታዲያ ቤቷን እዚህ ስላዩት ነው። ገብቶሃል? አላቃተም አይደል? ሁለት ቀን ያዩዋት አላለ ቤቷ ምን ይሰራል? አንድ በል። ሁለተኛ ደግሞ ቤት ስትከራይ ለጸጉ እኔ ነኝ መጀመሪያ ሚኪ አይደለ እንደ ያመጣት ሀቢባ ማን ያመጣት? ሚኪ ሀቢባ ማጣቷን ያውቃሉ እንዴ? ይኸው በዚህ ስትናገሩ ነው እናንተ። ነገሩን ጨረስኩት ማዘር። የኔ በቃ የምን ጥያቄ እኔ መልስ እየነገርኩ ነው። እዚህ ስትንጫጩ ነው የተናገሩት። እኔ ሌባ ምለው የለም ግን የተስፋ ሀረርጌ ነው ሀረርጌ ማነው የሚሉት እንዲህ አርጋ ሄዳለች እያሉ ሲነግራቸው ሁሉንም ነገር እኔ ላይ ዘፍዝፈው እኔን ትኩረት አስደርገው እንትን ማለት ነው የፈለጉት። የኢትዮጵያ ሕዝብ ይሄን ይመልከት። ሁሉን ነገር እዚህ ሲወራ ሰማው ነው የሚሉት። ቲክቶክ የለኝም ይላሉ። ሁሉን ነገር የሚያወሩት በመሰለኝና በእንትን ነው። ከጥፍን ጭላቻ ወጣችሁ ቆም ብላችሁ አስቡ። ምን እየሆነ እያለ ማለት ይሄ ጉዳይ ሚኪ እና ውሽዬ ዝም አልሽ? ለምን አላበድሽም? ውሽዬ ምን ነው ዝም አልሽ? ለምን አርቅሰሽ እርዳታ አልጠየቅሽም? ደህና ናችሁ ግን እናንተ ሰዎች? እኔ ግደሉኝ ትናንትና የረዳኝን ህዝብ ደግሜ እርዳታ አልጠይቅም። እኔ ሌላው ቢቀር በዩቲዩብ ዘና ብዬ ከፍላለሁ የተበደልኩትን አይደል? ምን ነው እናንተ በግድ ውሽዬ አብደሽኒ አላችሁ? ሳላብድ መንገድ ላይ 3-2 ሆናችሁ ድሮ ጠርታችሁ ሰላም የምትሉኝ ስታይ እያላችሁ ታወራላችሁ። አበደች እያላችሁ አረ ጦሴን ውጡ። እኔ ልጄን ላሳድግበት ጦሴን ውጡ። እኔ ከላይ ላይ ረፉ። ስማችሁን እየጠራው ነው ካሁን በኋላ የሚሄድባችሁ።
እራፉ ከላይ ላይ ልጄ ላሳድግበት። እዚህ ያላችሁ ውጭ ያላችሁ እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። እባካችሁ ሚክም ብደውለት እንትን ብል አያነሳም። መብረቁም አያስገባኝም። ተስፋ የሚሉትም አያስገቡም። እቺ ውርሽዬ ናት ውርዬ የሚሏትም አታነብ መሰለኝ አታነሳም። እኔ አነጋግሩኝ፣ እኔ የሚሆነውን እነግራችኋለሁ። የሌለውን አታውሩ። ከኔ ራስ ውረዱ። ሌባችሁን ያዙዛ ወይ አብራችሁ በልታችሁ እንደሆነ እዛ ይወጣላችሁ። ሚኪ አሁን አላቃትም የሚለው አዲስ አበባ ቤቷ ያውቀዋል። እኔ እናቷ እንኳን የማላቀው ቤት ሚኪ ቤተኛ ነው። ይሄ ሌባ በዚህ ወጥቶ በዚህ ገብቶ ይበል ወይ ራስ ያውጣ ያጋልጥ ያለችበት። ከኔ ስም ወረዱ። መብረቅ የምትባል ልጅ ደግሞ ሙስሊም ነህ ለሰሙ። እኔ እኮ የትም አልሄድኩም። ባህሬን ጠይቅ ያሉት ይነግሩሃል። ስለኔ ጓደኞች አሉኝ። እኔ ነኝ የወሰድኳት። አላስቀምጥ ስትለኝ ነው ጥያት የወጣሁት። ስለዚህ ኩየት ነበሩ። የእናቷ ወርቅ ነው የሚበሉት። ተመኘህልኝ እንደ አፍ ያርግልኝ። ይልቅ እንዲህ እያደረጋችሁ የሰው ገንዘብ አታስቀሩ፣ እያደነጋግራችሁ። ሀቅ ካላችሁ ያለችበት ያዟትና የሀቅ የገንዘብ ሀቅ አስመልሱ። አትቀባጥሩ። በተለይ መብረቁ ሙስሊም ነህ ለስሙ። ያላየው አታውራ። እኔ ኩየት የሚባል ሀገር አላውቅ። ሰምተሃል? አዎ እንግሊዝ ኤምባሲ ነው ሁሉ ተወልደው ያድጉት። ማንም ያቀኛል። ሌባ አይደለሁም እኔ። እሷ ተባብራችሁ የምታረጉት ካላችሁ እዛው ተወጡ። አታስገቡማ። ይሄ ስለምናገር ሚኪ የሚባልም አያስገባም። ስማ እኔ እሷ እናት ሆኜ እኮ ፈራአል እኮ መርቀነው 4 ሆነን መርቀነው 20 ሺህ ብር ሰጥቶኛል። ለሁላችን 20 ብር ሰጥቶኛል። የማለቱ እናት ሆኜን መርቄ ከፈርኦል 20 ሺህ ብር የተቀበልኩት ፈራኦል የዋርካሁን ለሁሉ እንደምታረገው መርቀናል ነው ያለው። እንደውም ቸግሮናል እርዳን አላልንም። እኛ ስለመረቁት 20 ሺህ ብር ለሁላችን ሰጥቶናል። ሳይፈልግ የተወለደ ልጅ ሳታስቡ ድንገት ሰርቪስ ስለሆነች ወለደችው ምናምን እያላችሁ አታው። ፈልጌ ነው የወለድኩት። የትም ውጪም ሆነ ወልዷለሁ እንዴ ምንም ነገር እዛም ሆኜ እኮ ማደግ እችል ነበረ። ታደርገዋለች ብላችሁ ያሰማችሁትን ነገር ስለምፈልገው ነው የወለድኩት ልጅ። በቃ በጣም ነው የሚያስጠላው የምታወሩት ነገር። እኔ ዝም ስል አጥፍቼ ወይ እናንተ የምታስቧትም ናዩ ሆኜ አይደለም። ምንም ግድ ስለማይሰጠኝ ነው ዝም የምለው እስከዛሬ። ስለዚህ እባካችሁ ፍቱኝ። ብዙ እንድናገር አታደርጉኝ። በጣም ነው የማወራው አለበለዚያ በቃ እረፉ። በልጄ አንድ ሰው ከዚህ በኋላ ከመጣ በጣም ነው የማስቀይማችሁ። እግዚአብሔርን ሁላችሁ ነው እና እረፉ። የልጅን ክብር የማታውቁ ሰዎች እየመጣችሁ ላይቭ ላይ አታውሩ። እኩያ የላቸውም እንዴ? በምድር እስር ቤት ሆኜ አንድ ቀን መተው ያልጠየቁኝ ሰዎች አሁን ቁጭ ብለው ስለ እኔ ላይፍ እንዲህ ፈተፍታሉ። የሆነ ችግር ሲደርስብኝ መታችሁ ያልደረሰችልኝ ሰዎች መታ የሆነ በቃ ልክ ነገሮችን አሸንፌ በቃ በራሴ ምናምን ስቆም መፈትፈት እንዲ አሁንም ባይዘው ተናርጃለሁ። ግን በጣም ብዙ ሰው መልስ ስጪ ነው ዝም አትበይ እየተጠቃሽ ነው እያለኝ ስለሆነ ነው አሁን ራሱ የምመልሰው ጌታ። እኔ ምንም በሚናገረው ነገር አይደብረኝም። አልቅሽ ምናምንም አላውቅም። ግን እኔ ስሰደብ ኢቨን ፋሚሊ ያልሆነ ሰው ዝም ብሎ ቲክቶክ ላይ የሚያቀኝ ሰው ጌታን ያለቅሳል። በቃ ለምን እንደዚህ ይሏታል ምናምን ብሎ ገባችሁ? ለዛ ነው እኔ ምንም ብትሉ ምንም አይመስለኝም። በቃ ግን በልጅ ከመጣችሁ በጣም በቃ ሌላ ነገር የምንደራረሰው በጣም ማታቋት እንዳይሆነ ማሳያችሁ እግዚአብሔር ካስገድዳ እኮ አይደለም እኮ ጆን ዳንኤልን ውጣብኝ ያለችው። በነገራችን ላይ ወንድ ልጅ ሴት ልጅስ እሺ ተደፍራ የሚባለው ክፍት ነገር ስለሆነ እሺ በጉልበትም በምንም ደብድቦ ያለ ፍላጎቷ ይደፍራታል። ወንድ ልጅ እንዴት ነው ህፃናት ካልሆኑ በስተቀር ወይ ደግሞ ወንድን ካልደፈረ በስተቀር ወይ ህፃናት ካልተደፈሩ በስተቀር ሴት ልጅ እንዴት አድርጋ ነው እሱን አስገድዳ የምትደፍረው? እቃው ቆሞ በስሜቱ ተሰምቶት ደስ ብሎት ተሳስሞ ተሻሽቶ ተነካክቶ ነው ከናየው ጋር አብረው ልጅ ወለዱት። እኔ አባት በዘነዝና ቀጥቅጣ ወይም ደግሞ በሀጠነው እንጨት ወቅት አይደለም ያስነሳችው። ስሜቱ መጥቶ ፈልጎ ነው እንጂ ልክ እሷ ከሰው ላይ ቀምታ ምናምን ልክ በቃ ከጃኒ ላይ ቀምታ ነው። ከጃኒ ራሷ ተናግራለች። ተለያይተናል ብላለች። በቃ በተለያዩ ሰዓት ከጆን ዳንኤል እና እሷ አብረው ሆኖ በቃ አጋጣሚ ተፈጠረ። ምንድነው የሁላ ነገር መንጫጫት? ሰው ላይ ጆን ዳንኤል ህፃን ልጅ ነው እንዴ? ምን እቃው ተኮላሽቷል እንዴ? ጃኒ ላይ ብቻ ነው የሚነሳው ወይ አበበ ላይ ነው የሚነሳው ነው እንዴ የተባለው? ወገን እኔ አላውቅም። ከጃኒ ጋር ያርጎ አላውቅም። ግን አንድ ሰው ፍቅረኛ ከሆነ መቼስ ያደርጋል ብዬ አምናለሁ። ግን ሌሎቹ ላይ የተነሳ እቃው ናዮ ላይ ማይለዛው ቆንጆ ናት፣ ታምራለች፣ ውብ ናት፣ ረጋ ላይ ሴት ናት። ያበደ ሴት ላይም ፊንገር ላይም ሰው ተነስቶበት ወልዷል። እንኳን አይደለም ናዮ ላይ